ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማችኋለሁ። በቅድሚያም አርዕስቶቹን አማራ ክልል ቋራና አካባቢው የነበሩ የውጊያ ድባቦችን እንመለከታለን። ሽንዲና ወንበሩማ ወደ ግምጃ ቤት አካባቢም የተደረጉ ውጊያዎች አሉ። ፍኖተ ሰላምና ጅጋን በሚመለከት መረጃ ይዣለሁ። ሰሜን ወሎ ዞን ራያ አላማጣ ካህናት ተጨፍጭፏል። ይህንን መረጃ ደርሶኛል። ሸዋ ምንጃርን በሚመለከትና ደቡብ ጎንደር ስማዳ እንዲሁም በመጨረሻ ሱዳንና አቡዳቢን በሚመለከት አጭር መረጃ ይዣለሁ። እነዚህን እና ሌሎች መረጃዎች ሳሰማችሁ መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎች እንዲደርሷችሁ የደወል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎች ነው ማልፎ መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት በአማራ ክልል እንግዲህ በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ይገኛሉ። በተለይ የጎንደር ቀጠና የበርካታ ውጊያዎች ተደርጓል። ምናልባት አገዛዙ እስከ ታህሳስ 30 ሁሉንም ነገር አጠናቀን ቀበሌን ወረዳ ከተሞችንም እንቆጣጠራለን፣ ቀበሌ ላይ እግር እንተክላለን የሚል ዘመቻ ነው እንግዲህ ያደረገው። በርካታ ክፍለ ጦሮችን ነው አሰልፎ የፋኖ ቀጠና የተባሉትን በሚሊሻ እየተጠቆመ ከበባዎች ናቸው የተሰሩት። አንዳንድ ቦታዎች ላይ መረጃ ስንሰጣችሁ ነበር። ፋኖቹ ከበባውን ሰብሮ የራሳቸው የመልሶ ማጥቃት ስራዎችንም የሰሩበት ሁኔታ ነው ያለው። ስርዓቱ ደግሞ ወደ ቀበሌ በሚወርድበት ጊዜ በስፋት ስለተበተነ አማራ ክልል እንደምታውቁት ጂኦግራፊው መልክዓ አቀማመጡ ትልቅ ነው። ውጣ ውረድ አለው፣ ዳገት አለው፣ ሸለቆ አለው፣ ወንዝ አለው፣ ቁልቁለት አለው። የታወቀ ጉዳይ ነው። በስፋት ሰራዊቱ ሲበተን ለደፈጣ ጥቃት ሰለባ የሆነበት ሁኔታ ነው ያለው። ቀደም ሲልም ፋኖዎቹ እንግዲህ ከዚሁ ተነስቶ ነው ወደ ወረዳ ከተሞች ወደ ዞን ከተሞችም መምጣት የቻሉ ማለት ነው። ምናልባት አሁን የአገዛዙ ወታደሮች ያሉባቸው አካባቢዎች እድሉን ለፋኖ የሰጠበት ሁኔታ ነው ያለው። በስፋት በየቀበሌው በየወረዳው ተበትኖ ሲንቀሳቀሱ ለደፈጣ ጥቃት ተጋላጭ የሆኑበት ሁኔታ ነው ያለው። ፋኖቹም ይሄንን የውጊያ ስልት በደንብ እየተጠቀሙበት ይገኛሉ። ምናልባት አንዳንድ ሰዎች ጦርነቱ ወደ ቀበሌ ወርዷል፣ የወረዳ ከተሞችም የዞን ከተሞችም ፋኖ ለቋል የሚል አይነት ነገር ነው። ፋኖ የተነሳው ከቀበሌ ነው። ቀበሌ ላይ ነው ሙሉ ትጥቁን የታጠቀው። የታጠቀበት ዋና ትልቁ ምክንያትም በደፈጣ ውጊያ ነው፣ የታወቀ ጉዳይ ነው። አሁንም ፋኖ ስቦ የመምታት ስራ ነው እየሰራ የሚገኘው። ወደ ቀበሌ ካስገባ በኋላ እያንዳንዱ መውጫ መግቢያዎችና ወደ ወረዳ ከተማና ወደ ዞን ከተማ የሚመልሷቸው መንገዶችን ቁልፍ የሆኑ ቦታዎች ላይ ደፈጣ ስራን በመስራት በርካታ መሳሪያዎችን በእጁ አስገብቷል። ተተኳሾችንም ሬሽን ሳይቀር የተጫኑ መኪናዎችን በእጃቸው ያስገቡበት ሁኔታ ነው ያለው። እንደ አጠቃላይ በተለይ ጎንደር ቀጠና ላይ የካቲት 30 የዘመቻ ፕሮግራም ፉርሽ እንደሆነ ነው ፋኖቹ እንግዲህ የገለጹት። ይሄን ስንል ፋኖቹ መስዋዕትነት አልከፈሉም ማለታችን አይደለም። መስዋዕትነት ተከፍሏል። እያደረጉ ያሉት ጦርነት ነው፣ ቲማቲም አይደለም እየተወረወረ ያለው። በዛ ልክም ዋጋ አስከፍሏል። በርካታ ኮሎኔሎች የተገደሉበት የተማረኩበት፣ በርካታ ወታደርም እጅ የሰጠበት እና የቡድን መሳሪያዎችም ገቢ የሆኑበት ውጊያ ተደርጓል ማለት ነው። ምንም እንኳን የፋኖ አንድነት ዛሬ ነገ ቢባል በግንባር ላይ በጣም በሚገርም ሁኔታ በሚገርም ቅንጅት ነው አብሮ ግዳጅ የተወጡ የሚገኙት። በዚሁ ጋር ተያይዞ እንግዲህ በአማራ ክልል ምዕራብ ጎንደር ቋራ በተደረገው ውጊያ በርካታ ጉዳት ደርሷል። በቋራ በሁለት ቦታ እና ከ3 አቅጣጫ ነው እንግዲህ ውጊያ የተደረገው የተባለው። የነበሩ ብርጌዶች እንግዲህ ቴዎድሮስ ብርጌድ ናቸው፣ ነብሮ ብርጌድ እና ቴዎድሮስ ብርጌድ ናቸው እንግዲህ በጋራው ውጊያውን ያደረጉት። በዚህ ውጊያ 69 የመንግስት ወታደር ሞትና ቁስለኛ ሲሆን 51 የነፍስ ወከፍ መሳሪያ በፋኖ እጅ መግባቱ ተሰምቷል። አንድ መኪና ሬሽን የጫነ ፋኖ ማርኳል። በመጨረሻም ቁስለኛን ይዞ ወደ ደለጎ አፈግፍጓል ነው የተባለው። አካባቢው እንግዲህ ብሔራዊ ፓርክ ያለበት ነው ተብሏል።
በጥንቃቄ ነው ውጊያውን የተደረገ ብሏል። ፋኖቹ በርካታ የተፈጥሮ አራዊት ያለበትና በሌላ ቦታም የማይገኙ እዚህ ቦታ ላይ እንደሚገኙ ፋኖቹ ጠቅሰው ይህንን አካባቢ በጥንቃቄ ውጊያ እንዳደረጉ ገልጸውታል። ሌላው ሽንዲ ወደ ግምጃ ቤት ቀጠና ድንገተኛ ጥቃት ተፈጽመው በአንድ ኦራል ላይ የተጫነው ወታደር ላይ ጉዳት ደርሶባቸዋል ነው የተባለው። ሌላው ቆላማ ወንበሮማ ውጊያዎች ተደርጓል። አዩ እርሻ ልማት ውጊያ ተደርጓል። የተመታው የመንግስት ወታደር ወደ ኋላ ተመልሷል። ከሽንዲ ወደ ኦዲት ሲንቀሳቀሱ የነበሩት ሰራዊት ጉዳት አስተናግዷል ነው የተባለው። እንግዲህ ከቦታ ወደ ቦታ፣ ከቀበሌ ወደ ቀበሌ፣ ከወረዳ ከተማ ወደ ወረዳ ከተማ ሲንቀሳቀሱ ለደፈጣ ሰለባ ሆኗል። ሌላው በፍኖተ ሰላም ቀጠና በጂጋ ከተማ ከ700 በላይ የብሬን ተተኳሽ ፋኖ እጅ ገብቷል። የቡድን መሳሪያዎችም በቁጥር 10 የሚሆኑት ፋኖ ማግኘቱንም አስረድቷል። አድማጮቻችን፣ ተመልካቾቻችን በሌላ መረጃ በሰሜን ወሎ ራያ አላማጣ ወረዳ ጥሙጋ ከተማ አሳዛኝ መረጃ ወጥቷል። እጅግ በጣም የሚያሳዝን ነው። አድማጮቻችን፣ ተመልካቾቻችን አንድ መርጌታን ጨምሮ 3 ዲያቆን ህይወታቸው አልፏል። እንግዲህ 7 ዲያቆን ቆስሏል። እንግዲህ እጅግ በጣም ያሳዝናል። መርጌታ ገብረ መድህን ይባላል። አይነ ስውር ናቸው ተብሏል። ዛሬ የቀብር ስነስርዓታቸው በጥሙጋ ኪዳነ ምሕረት ተደርጎላቸዋል። ለምን እንደተገደሉ አልታወቀም ነው የተባለው። የመንግስት ወታደሮች ናቸው እንግዲህ የገደሏቸው ተብሏል። ህዝቡ ቁጣ ቀስቅሷል። ቤተክርስቲያን እስካሁን እንግዲህ ያለችው ነገር የለም ነው የተባለው። የኢትዮጵያ ቤተክርስቲያን ምዕመናን ላይ በሚደርሰው ጥቃት እንግዲህ ተባብሶ የቀጠለበት ሁኔታ ነው ያለው። ፖሎ ተማሪዎች፣ ካህናት፣ ዲያቆናት በዚሁ ልክ እንግዲህ በተለያዩ ቦታዎች ላይ በኦሮሚያ ክልልም በአማራ ክልልም ዋጋ እየከፈሉ ይገኛሉ። እጅግ በጣም የሚያሳዝነው ሰንካላ ምክንያት ለፋኖ በጥይት እንዳይመታ መድኃኒት ሰርታቸዋል ተብሎ ነው እንግዲህ የሚሉ መረጃዎች እየወጡ ይገኛሉ። ምናልባት በዚህ ዙሪያ ላይ የተለየ መረጃ ካለ የምንመለስበት ይሆናል ማለት ነው። በመንግስት ወታደሮች እንደተገደሉ ግን መረጃ ከሰሜን ወሎ ዞን ራያ አላማጣ ወረዳ ጥሙጋ ከተማ እየወጣ ይገኛል። አድማጮቻችን፣ ተመልካቾቻችን 7 ዲያቆን ነው የቆሰለው። አንድ መርጌታ፣ 3 ዲያቆን ሞቷል። እጅግ በጣም አሳዛኝ ነው ተብሏል። በሌላ መረጃ በሸዋ ሚንጀር መልካጅሎ ትላንትና ውጥረት አለ ተብሏል። የኦሮሚያ ክልል ጋሜ አካባቢ እንግዲህ መስፈሩን ተከትሎ ነው ተብሏል። እንግዲህ የአማራ ተወላጆች በዚህ አካባቢ አውራ ጎዳና የምትባለውን ከተማ ህዝቡ መፈናቀሉ የሚታወቅ ጉዳይ ነው። አሁንም እንግዲህ እቺ ከተማ በኦሮሚያ ስር ነው ያለችው። ሁላችሁም እንደምታስታውሱት እህላቸውን፣ ጤፋቸውን ከብት ሲነዱበት እንደነበረ ይታወሳል። የዛሬ 2 ዓመት አካባቢ እስካሁን ድረስ እንግዲህ ጉዳይ እልባት እንዳላገኘን የተገለጸው። ሌላው ደቡብ ጎንደር ስማዳ የመንግስት ወታደሮች እቃቸውን እያሰሩ ነው ተብሏል። ወዴት እንደሚሄዱ አልታወቀም ነው የተባለው። ሰሞኑን እንግዲህ በደብረታቦር እና አካባቢ የተደረገው ውጊያ ብልጽግናን አስደንግጧል ነው የተባለው። ፋኖ በጉያችን ውስጥ ነው ያለው ብለው ግምገማ ማድረጋቸውንም ተሰምቷል። ምክንያቱም ባሰቡት ልክ ውጊያው አልተሳካላቸውም። መረጃ እየሾለከባቸው ፋኖ ቀድሞ እድሉን እያገኘ በደፈጣ ቦታ ይዞ ውጊያውን እያጨናገፈበት ይገኛል። እንኳን ለወጡበት ዓላማ ይቅርና ወጥቶ መመለስ እንኳን ያልቻሉበት ሁኔታ ነው የገጠማቸው። በሌላ መረጃ እንግዲህ በለሳ ከምከም ክንፈ ሰገላ የነበረው ውጊያም ዛሬ ጋፕ ብሏል። ሚካኤል ደብርም እንደዚሁ በተመሳሳይ ውጊያ ጋፕ ማለቱን የአካባቢ የመረጃ ምንጮች መረጃን አድርሶናል። እነዚህ አካባቢዎች ላይ ሰሞኑን እንግዲህ ጠንከር ያለ ውጊያ የተደረገባቸው አካባቢዎች ናቸው። እነዚህ አካባቢዎች ዛሬ ጋፕ ማለታቸው ተሰምቷል። በእነዚህ አካባቢ እንግዲህ ከ42 በላይ ንጹሃን ተገሏል። 42 በላይ ንጹሃን ተገሏል። ሌላው በሸገር ዙሪያ አስተማሪዎች እንግዲህ የስራ ማቆም አድማ አድርጓል ነው የተባለው። የስራ ማቆም አድማ ከመቱ ዛሬ 3ኛ ቀናቸው ነው ተብሏል። ከተማሪዎች ጋርም እንግዲህ ምገባ ፕሮግራም ውስጥ ገብቶ ነበር። አንዳንድ አስተማሪዎችም በዚህ ጉዳይ ላይ ቁጣ ቀስቅሶ ነበር። አስተማሪዎች ደሞዛቸው በቂ አይደለም፣ የተለያዩ ጥቅማ ጥቅም አይሰጣቸውም፣ ብዙ ውጣ ውረድ ውስጥ እንዳሉና የኑሮ ውድነቱ በጣም እየረበሻቸው እንደሚገኝም የገለጹበት ሁኔታ ነው ያለው። በሌላ መረጃ የመጨረሻ መረጃችን ሲሆን ሱዳን አረብ ኤምሬትን ከሳለች። ፈጥኖ ደራሹን በፋይናንስ በሎጂስቲክ ድጋፍ አድርጋ ጄኖሳይድ እንዲፈጸም አድርጋለች ነው እንግዲህ ያለችው። አቡዳቢ ክሱ ውድቅ እንዲደረግ እያደረገች ነው ተብሏል። በዚህ በሱዳን ጦርነት በሰሜን ዳንፉር 13,000 ንጹሃን ተጨፍጭፏል ተብሏል። እንግዲህ አቡዳቢ
እጄ የለበትም፣ የሱዳን ወታደሮች ይሄንን ለመሸፋፈን ነው ክሱን ያቀረቡት፣ የራሳቸውን ችግር ወደ እኔ ለማምጣት እኔ የለውበትም የሚል ክሱ ውድቅ እንዲሆን እያደረገች ትገኛለች ተብሏል። ይሄ እንግዲህ መሬት ላይ ያለው ሀቅ ነው፣ ግልጽ ነው። አቡዳቢ እንግዲህ የማትገባበት ቦታ የለም። ሌላው ቀርቶ እንግዲህ ኢትዮጵያ ውስጥ እየተከናወነ ያለውን ጦርነት እንኳን አብይ አህመድን በግል እንደ ሀገር ሳይሆን እንደ ግል እንደ ጓደኛ እንደ ወንድም የሚባባሉት በግል እየደገፈችው ስልጣኑን ለማስጠበቅ አንዳንድ ቦታዎች ላይ አብይ አህመድ አሸናፊ እንዲሆን ሽልማቶችን እንዲያገኝ ክፍያን የመክፈል እና ሽልማቶችን የመግዛት ስራ ሁሉ ሲሰሩ ነበር። ተተኳሾች እና አሮጌ መኪናዎች የተለያዩ እነሱ የተጠቀሙባቸውን ወደ ኢትዮጵያ ፋይናንስ እያደረጉ የእርስ በርስ ጦርነቱ ተጠናክሮ እንዲቀጥል የተደረገበት ሁኔታ ነው ያለው። መንግስት ቆም ብሎ እንዳያስብ እና በአንዳንድ ጉዳይ ጫና እንዳይፈጠርበት በነፃነት ዜጎቹን እንዲመታ ከሚያደርጉት ሀገሮች እንዲሁ አንዷ አረብ ኤምሬት ነች። እሷ እንግዲህ ሁሉም ቦታ ላይ አሻራ አለበት ማለት ነው። በእያንዳንዱ ጦርነት ላይ የነሱ አሻራ አለበት ማለት ነው። አድማጮቻችን፣ ተመልካቾቻችን ለጊዜው የነበሩኝ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። 1 ደቂቃ ሰብስክራይብ በማድረግ ተባበሩን። ቻናሉ እንዲያድግ፣ ቻናሉ ለህዝባችን ድምፅ የምንሆንበት ነው። የብሔር ብሔረሰብ ቻናል ነው፣ የራሳችሁ ቻናል ነው። ይሄ ቻናል ደግሞ ሁሉም ሰው ጋር ተደራሽ መሆን አለበት። ሰብስክራይብ በማድረግ ተባበሩን እላለሁ። መልካም ጊዜ